ስልካችሁ ሌባ እንዳይሰርቃችሁ ወይም ከናንተ ሌላ ስልካችሁን በማንሳት ማንኛውም ሰው መጠቀም እንዳይችል እንዴት በቀላሉ ማድረግ እንደምትችሉ ነው ማሳያችሁ። እዚህ ላይ እንደምታዩት ማንኛውም ሰው ስልካችሁን በነካ ቁጥር እንደዚህ አይነት ድምጽ እንዲያሰማችሁ ወይም አንስቶ መጠቀም እንዳይችል እንዴት በቀላሉ ማድረግ እንደምትችሉ ነው ማሳያችሁ። ይህን ለማድረግ በመጀመሪያ ይሄን አሁን ማሳያችሁን አፕሊኬሽን ማውረድ ያስፈልገናል። አፕሊኬሽኑን ለማግኘት እዚህ ክሮማችን ላይ እንገባለን። ክሮማችን ላይ ከገባን በኋላ እዚህ ሰርች ቦታው ላይ ፔይ ኤቲቢ ብለን እንጽፋለን። ፔይ ኤቲቢ ብለን ከጻፍን በኋላ እዚህ መጀመሪያው ላይ መጣላችሁን አንድ ጊዜ ክሊክ ታደርጋላችሁ። አሁንም በዚህ መልኩ አምጣላችኋል። እዚህ መጀመሪያው ላይ payatb.com የሚለውን አንድ ጊዜ ክሊክ እናደርጋለን። አሁንም በዚህ መልኩ አምጣላችኋል። እዚህ ጋር ሰርች አይኮን አንድ ጊዜ ክሊክ በማድረግ ALM ብላችሁ ጽፋላችሁ። ALM ብላችሁ ከጻፋችሁ በኋላ አሁንም ድጋሜ ሰርች አይኮን አንድ ጊዜ ክሊክ እናደርጋለን። አሁንም በዚህ መልኩ አምጣላችኋል። እዚህ ጽሁፏ ላይ አንድ ጊዜ ክሊክ እናደርጋለን። አሁንም በዚህ መልኩ አምጣላችኋል። ቀስ ያላችሁ ወደ ላይ ትስቡታላችሁ። እታይ ድረስ እንስበዋለን። ቀስ ያሉ ወደ ላይ እታይ ድረስ እንስበዋለን። እዚች ጋር ዳውንሎድ የምትለዋ ዳውንሎድ በተኗን ክሊክ በማድረግ አፕሊኬሽኑን እናወርዳለን። አፕሊኬሽኑን ካወርዳችሁ በኋላ በዚህ መልኩ ከፍትላችኋል። ኔክስት ትሉታላችሁ። አሁን ኔክስት ትሉታላችሁ። አሁንም ስታርት ትሉታላችሁ። አሁንም በዚህ መልኩ አመጣላችሁ። እዚች ላይ አንድ ጊዜ ክሊክ በማድረግ አፕሊኬሽኑን ታሰሩታላችሁ። አፕሊኬሽኑን ከፍታችሁ ስልካችሁን ካስቀመጣችሁ በኋላ ከናንተ ሌላ ማንኛውም ሰው ስልካችሁን ለማንሳት ቢሞክር ልክ እዚህ ላይ እንደምታዩት ስልካችሁ እንደዛ አይነት ድምጽ ያሰማችኋል ማለት ነው። በዚህ መልኩ ስልካችሁን ከናንተ ሌላ ማንኛውም ሰው መንካት እንዳይችል በቀላሉ ማድረግ ትችላላችሁ። ይሄንን ቪዲዮ ሁሉም ሰው አይቶ እንዲጠቀምበት ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳረሱ